ሀባይቢ እንዴት ናችሁ? እንደተከረማችሁ እንደተቆያችሁ ሰላም ናችሁ? ደህና ናችሁ? እኔ በጣም ሰላም ነኝ። ቲጂ ነኝ ከቲጂ ኩታበር ቲዩብ ተመልካቾቼ፣ ዛሬም እንደተለመደው አዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ እንደምታዩኝ ማለት ነው ምግባችን በጓሯችን ዛሬ ያለ ወትሮዬ በጣም በቀሉ አማረኝ። አምጫ አለኝ በእርግዝና የመጨረሻ ማለት ነው። እና ደግሞ ያማረኝ ምን እንደው ታውቃላችሁ? ዝንጉርጉር የሆነ በቀሎ። የሚገርማችሁ ነገር እዚህ ጓሮዬ ከዛሬ 3 ወር በፊት የተከልኩት በቀሎ ነበረኝ። ከዛ እንደ አጋጣሚ እስኪ ሄጄ ቼክ ላድርገው አልኩኝና በጣም አማረኝ። ቼክ ሳደርገው እንደምታዩት አይገርማችሁም ነገር ሁሉም ሶስቱም በቀሎች ማለት ነው ዝንጉርጉር ናቸው። የአላህ ስራ እና በቃ አምሮቴን በዚሁ አወጣው እላችኋለሁ ውድ ጓደኞቼ። ዛሬ እንግዲህ ወደ ሐኪም ቤት የመሄጃዬ ቀጠሮዬ ነው ዛሬ ማለት ነው። ሁላችሁም በዱአ አስቡ። ሁሉንም ተሰነባብቼ ግቢን አጽድቼ ነው የምሄደው። አብራችሁ ይቆዩ። እንደምታዩ በቀሎ ይሄንን ይመስላል በስተመጨረሻ አይገርማችሁም? እና ውድ ጓደኞቼ ይሄ በቀሎ ከዛሬ 3 ወር በፊት የተከልኩት ነበረ። በነገራችን ላይ እስከ መጨረሻው እዩት። ይሄንን ቪዲዮ ለእናንተም ይጠቅማችኋል። የሆነ አትክልት መትከያ ካለን ጓሮ ካለን ባይሮነርን እንኳን በሃይላንድ እቃ ምናምን መትከል ይቻላል። ታስታውሳላችሁ? እኔ አረብ ሀገር ሁኜ በማዳም ግቢ እንኳን ጓሮ ቲማቲም ምናምን እተክል ነበረ። የሚገርማችሁ ነገር ማለት ነው። ሶ ዛሬ የሆነ ነገር ላሳያችሁ ነው። ይህንን በቀሎ ከዚህ ከምንድነው ከቆርቆሮ ጋር እያይዤው ነው ያለ። ነፋስ አይደለም ያለውበት አካባቢ ማለት ነው። በጣም ነው ነፋስ ያለው። ሶ እንዳይገነጥልብኝ በቆርቆሮ ጋር አያይዤ አስሬው ነው በእንትን ማለት ነው በገመድ። እና ውድ ጓደኞቼ እንደምታዩት በቀሎን ዘነጠልኩትኝ። ዛሬ እንደነገርኳችሁ ወደ ሐኪም ቤት መሄጃዬ ነው። ወደ ማታ አካባቢ ነው የሚሄደው። ሁላችሁም በዱአና በጸሎት አስቡኝ ውድ ጓደኞቼ። ያው እንግዲህ አስታውሱኝ ማለት ነው። ቲጂዬ ምን ደረሰች እያላችሁ አስታውሱኝ። ወላሂ ስትሰግዱም ምን ስትሉም ሱጅር ስትወርዱም አስታውሱኝ። ክርስቲያኖችም ደግሞ ስትጸልዩ አስታውሱኝ። ያው ከባድ ነው ውድ ጓደኞቼ ለመውለድ ወደ ሐኪም ቤት ስትሄዱ ያለው ጭንቀት አይደለም። እና ውድ ጓደኞቼ ዛሬ ያው እንግዲህ እንደምታዩት ቲማቲሜን ቆረጥኩኝ። በነገራችን ላይ ይሄ ቲማቲም በጣም ብዙ በልተንለታል። አሁንም እየቆረጥኩኝ ነው ማለት ነው። ትንሽ አገኘሁኝ። ሶ ብዙ ትብትብ አድርጎ ነው የያዘው። ለዛው ማዳበሪያ ምናምን ሳልጠቀም ማለት ነው። እጅ እርጥብ ነው በነገራችን ላይ። እና ይሄን እንደዚህ አድርጌ አያችሁ፣ ከብት የለም እዚህ ሀገር። በቃ ይደርቃል፣ ወደ ውጭ ጥሉታላችሁ። ይደርቃል አገዳው ማለት ነው። እዚህ ጋር ደግሞ የምታዩት ይሄ ምንድነው? ዱባ ነው። ዱባ በእኛ በሀገራችን በወሎ ማለት ነው። በተለይ ደግሞ ወደ ሀይቅ አካባቢ በዛ በገጠሩ አካባቢ ዱባው እንዴት እንደሚጣፍጥ ልነግራችሁ አልችልም። የእውነት ቁርጥ በሉት፣ እሺ ቅቅል በሉት። ዱባው እንዴት እንደሚጣፍጥ እኔ ባለውበት አካባቢ ግን ሰው ሰጥቶኝ ተከልኩት። ነገር ግን የሚገርማችሁ ምንም አይይዝም። የሆነ እንቡጥ እያደረገ በጣም ብዙ ተብትቦ ነበር። እንቡጥ እያደረገ ዝም ብሎ ይከስማል ማለት ነው። ሶ በውስጡ እንትን ምንድነው ሰላጣ ምናምን ዘርቼ ነበረ። ያንንም አጠፋብኝ። እሱም ምንም ፍሬ ስላልያዘ እንደዚህ አድርጌ ገነጣጥዬ ጣልኩት ማለት ነው። ምን ይሰራል? እና እዚህ የምታዩት እዚህ ውስጥ ማለት ነው ስኳር ድንች አለ። ምንድነው ስሙ? ይሄ ምንድነው የስጋ መጥበሻ ምናምን ሁሉ ተከያለሁኝ። በነገራችን ላይ ግቢ በጣም ሰፊ ነው። አሳያቸዋለሁኝ ኢንሻአላህ አንድ ቀን ማለት ነው አሳያቸዋለሁ። ሰው እንደዚህ አድርግ። ይሄንን ዱባ በነገራችን ላይ ሲባል የሚወድ የለም። እኔ ግን የዱባ አፍቃሪ ነኝ። በትንሹም ቢሆን ያው ዱባ ጥቅም አለው። እና እንደዚህ አድርጌ ዱባውን ገነጣጠልኩት። እንግዲህ ይሄንን አገዳውን ሳየው በቃ ታውቃላችሁ ብዩም አለኝ። የሆነ ይበላልኝ ሀገር እንደዚህ አይነቱ አይደለም። ነገር ግን አማረኛ። አይገርማችሁም? በእርግዝና መጨረሻ ላይ እንደዚህ ያምራል ትላላችሁ። በቆሎ እና የበቆሎ አገዳ እንደገና ደግሞ ይሆናል አይደለ? ግሪን የሆነ ቦታ ሄዳችሁ መዝናናት ምናምን እንደዛ ማረኝ። ይሄው እንግዲህ ቆራርጬ ስጨርስ ይሄንን ይመስላል ማለት ነው ውድ ጓደኞቼ። አሁን ይሄንን ከግቢ ውጪ አውጥቼ እጥላለሁ ማለት ነው። መጀመሪያ ሲበቅል ማለት ነው እንደዚህ ነበር። ባቄላም ነበረኝ በልተነው ነው እንጂ ይሄውላችሁ ባቄላው ደስ አይልም። በግቢ
የዘራችሁትን እንደው መሬት ጠብ ያለ ነገር ይጠቅማል ጋይስ። እና ለሆነ አምሮታችሁ ለራሱ እንትን ይላል። መጀመሪያ ላይ እንደዚህ ነበር 3 በቀሎ አይገርምም? ቼክ ላድርገው ብዬ መሬቱ ድንጋይ ለአርማታ ድንጋይ ተደርጎበት ስለነበር ድንጋይ ላይ አይበቅልም ብዬ ቼክ ላድርግበት ብዬ እየዘራው በቆሎና ባቄላ ነው እንደዚህ እንትን ያለው ማለት ነው። ቲማቲሙንም አይታችሁታል። ሰው መጀመሪያ ላይ እንደዚህ ነበር ማለት ነው። ጓደኞቼ አትገዙም፣ ግቢ ካላችሁ የሆነ ነገር አትገዙም። እንደምታዩት እንግዲህ በቆሎ አንዱ 50 ብር ነው፣ ወደ 60 ብር ገብቷል አሁን ላይ ማለት ነው። እና ይኸውላችሁ ይሄንን ይመስል ነበር መጀመሪያ ላይ ማለት ነው። ዛሬ የእርግዝናዬ መጨረሻ ነው የሚሆነው። ዛሬ መውለጃዬ ነው። መውለጃሽ ነው ተብያለሁኝ ብያቸዋለሁኝ ጋይስ። ወደ ሐኪም ቤት ማታ አካባቢ ላይ ሄዳለሁ ሆስፒታል። ሶ እንግዲህ ሁሉንም እየተሰነባበትኩ ነው እና የቤቴን አጽድቼ ግቢዬን አጽድቼ ሲጨርስ ደግሞ ወደ ሌላ ቦታ ሄድኩኝ። እንደነገርኳችሁ በቃ እንደዚህ አይነት ቦታ በጣም አማረኝና እህቴ ጋር ግቢዋ ይሄንን ይመስላል ማለት ነው። በነገራችን ላይ እህቴ ግቢ ነው እንጂ አብረን ነው ምን በላው፣ አብረን እስከሚያልቅ ድረስ አብረን ነው ምን በላው ማለት ነው። እንደምታዩት ይሄ ቆስጣ ነው። ቆስጣ ጎመን ምናምን ነገር በጣም ነው የምወደው፣ አፍቃሪ ነኝ ማለት ነው። ሶ የሰላጣ የቆስጣ የጥቁር ጎመን አፍቃሪ ነኝ እና እንደምታዩት እዚህ ጋር ሄድኩኝ ቃኘሁት ትላላችሁ ውስጡ ቁጭ ብዬ ማለት ነው። ፎቶ ተነሳሁበት፣ ቪዲዮ ሰራሁበት እንደዚህ እንደምታዩት ማለት ነው። በነገራችን ላይ ግቢ ያላችሁ አትክልት ትከሉ። እዚህ ጋር ቲማቲም አለ እንደምታዩት። ይሄውላችሁ ይሄ ቲማቲም ብዙ ጊዜ ተበልቶለታል። እዩት፣ አያችሁት? እኛ 110 ነው ኪሎ የምንገዛው ቲማቲም። እዚህ ጋር ይሄውላችሁ ቲማቲም ካላችሁ ከጓሯችሁ በየቀኑ ቆረጥ እያደርጋችሁ ፍሬሽ ነገር ትበላላችሁ ማለት ነው ጋይስ። እንደምታዩት ይሄንን ቃኘሁት። እዚህ ጋር ደግሞ የምታዩት ስኳር ድንችን ነው። አቤት እንዴት እንደሚያምር ይሄ ግቢማ በጣም ነው ታውቃላችሁ። ሱስ ነው የሚያስይዘው ለራሱ ኮባው ምናምን። ይኸውላችሁ ስኳር ድንች ነው ይሄ። ምንድነው ስሙ? የሌለ አትክልት የለም እዚህ ግቢ። ምንድነው ስሙ? ጭና አዳም። አረ በጣም ብዙ ነገር አለ። ስሙን የማላውቀው ሁሉ አትክልት አለ እንደምታዩት። እና ወደ ጓደኞቼ ይኸውላችሁ ሰላጣ አለ፣ ቆስጣ አለ፣ በሶ ብላ ምንድነው ደግሞ ይሄ ስጋ መጥበሻ። ይሄ ሰላጣ እንግዲህ አያችሁ አይደለ? ግቢ እንኳን ባይኖራችሁ በማዳበሪያ አፈር እየተደረገ እንደዚህ ይተከላል ማለት ነው። ቀላል ነው ከተነሳችሁበት ሁሉም ነገር። ይሄ ስጋ መጥበሻው አያምርም? አያችሁት? በጣም ልስልስ ስልምልም ያለ ነው። ቃሪያ አለ እዚህ ጋር እንደምታዩ ቃሪያ አለ። ብቻ የማላቀው ሁሉ ነው እዚህ ጋር አትክልት ያለው ማለት ነው ጋይስ። እና ጓደኞቼ እዩት፣ አያምርም? እኔ በነገራችን ላይ በጣም እንደዚህ አትክልት ነገር እወዳለሁኝ ከልጅነቴ ጀምሮ ነው። ህልሜ ነው ወደፊት እንግዲህ እኔ እንጃ ገበሬ ነው መሆኑ የሚመስለኝ ማለት ነው። ኮባው ለራሱ ይዩት። ኮባ ኢትዮጵያ ውስጥ አንዷ ኮባ 50 ብር ነው የምትሸጠው ጋይስ፣ 50 ብር ነው። እኛ ግን ያው ንቀን ኮባውን ዋጋ የሚያወጣ አይመስለንም፣ ንቀን እንትን እንለዋለን። ግን ይህ ኮባ ቢዝነስ ቢጀመር በተለይ አሁን ላይ ሰው በየቀኑ ነው በየጊዜው እንደ አቦ የሚጋገረው ጋይስ። እና እንደምታዩት ውድ ጓደኞቼ ያው እንግዲህ አምሮቴን አወጣሁኝ። አሁን ይሄንን ቪዲዮ እየቀረጽኩ ያለሁት ከቀኑ 9 ሰዓት አካባቢ ነው ጋይስ። ልቤ 99 ዲግሪ እየመታ ነው። ይሄው እንደምታዩት ይሄ ምንድነው ስሙ? የመሬት ላይ የሚዘራውም ጎመን አለ። ከዚህ ያለፈው ያሳየዋችሁ ማለት ነው። ጤፍ ውስጥ የሚዘራው ጎመን ማለት ነው። የሀበሻ ጎመን ነው የሚባለው። እዩት ኮባው እንደም አያምርም? ኮባው እንዴት እንደሚያምር ልነግራችሁ አልችልም። እዛ ፈልሰስ ብዬ ቆይቼ ቡናዬን ጠጥቼ ጉዞ ወደ ሆስፒታል ጋይስ። ሁላችሁም በዱአ አትርሱኝ። እንግዲህ ያለውን ነገር እንግዲህ ነግራችኋለሁ በሌላ ቪዲዮ።